እንግዲህ በኢትዮጵያ ውስጥ ቢዝነስን ማሳደግ ብዙዎቻችንን የሚፈትን ነገር ነው አይደል? ብዙ ስራ ፈጣሪዎች የሚጋፈጡት እውነታ ነው። ዛሬ ግን ይህንን ችግር ለመፍታት የሚያስችሉ የተረጋገጡ እና በጣም ውጤታማ የሆኑ ስልጠኖች በጥልቀት እንመለከታለን። ያው ሁላችንም እዚህ ደረጃ ላይ ደርሰን እናውቃለን። ሱቅ ከፍተን ዝም ብሎ ደንበኛ እንደማጣበቅ ነው ወይም ደግሞ በማህበራዊ ሚዲያ ላይ ምርቶቻችንን ስናስተዋውቅ ማንም ሰው ላይክ እንኳን ሳያደርግ ሲቀር የሚሰማው ስሜት በጣም ተስፋ ያስቆርጣል። ይህ የብዙዎቻችንን የጋራ ተሞክሮ ነው። እሺ፣ ዛሬ የምናየው ግን ዝም ብሎ ተራ ምክር አይደለም። ይህ ትንታኔ በኢትዮጵያ ገበያ ተፈትኖ ውጤታማነቱ በተግባር የተረጋገጠ ሳይንሳዊ መሰረት ባለው ስትራቴጂ ላይ ነው የሚያተኩረው። አንድን ቢዝነስ ካለበት ደረጃ ወደ ላቀ ስኬት የሚያደርስ የተለየ ስልት ነው። እንግዲህ ለመጀመሪያ ያህል ብዙ ቢዝነሶች እንዳያድጉ እንቅፋት የሚሆንባቸውን አንድ መሰረታዊ አለመግባባት በማንሳት እንጀምር። ይህንን ልዩነት መረዳት የሁሉም ነገር መጀመሪያ ነው ማለት ይቻላል። ይህንን ልዩነት በደንብ መረዳት አለብን። ማስታወቂያ ማለት ሄሎ እኔ ጫማ እሸጣለሁ ማለት ነው። በቃ መረጃ መስጠት ነው። ማርኬቲንግ ግን ማርኬቲንግ ጥበብ ነው። ደንበኛው ያንን ጫማ ሲያደርገው ስለሚኖረው ድንቅ ስሜት እንዲያስብ እንዲመኘው ማድረግ ነው። አንዱ መረጃ ሲሆን ሌላኛው ፍላጎትን መፍጠር ነው። በጣም ጥሩ። አሁን ወደ ዋናው ቁም ነገር ወደ ተግባራዊ ክፍሉ እንግባ። ለስኬት የሚረዳ ቀላል ግን በጣም ኃይለኛ የሆነ ባለ 3 ደረጃ ማዕቀፍ እናያለን። እነዚህ 3 ደረጃዎች ናቸው እንግዲህ። አንደኛ ትኩረትን መስረቅ፣ ሁለተኛ ታሪክ መተረክ እና ሶስተኛው በጣም ወሳኙ መተማመንን መገንባት። እነዚህ እያንዳንዱ ስራ ፈጣሪ ሊያውቃቸው የሚገቡ የዘመናዊ ዲጂታል ማርኬቲንግ መሰሶች ናቸው። እሺ፣ መጀመሪያውና ወሳኙ ውጊያ የሚደረገው እዚህ ላይ ነው። በዛሬው የዲጂታል ዓለም ውስጥ ከገንዘብ በላይ ዋጋ ያለው ነገር ቢኖር የሰዎች ትኩረት ነው። አንድ ሰው ስልኩን እያየ በሺዎች ከሚቆጠሩ ነገሮች መካከል የኛን ይዘት እንዲያይ ማድረግ መጀመሪያው ድል ነው። እና ይህን ትኩረት ለመያዝ ስንት ጊዜ ያለን መሰላችሁ? 3 ሰከንድ። አዎ 3 ሰከንድ ብቻ። ሰው ስልኩን እያገላበጠ ስክሮል እያደረገ ለማስቆም ያለን ጊዜ ይሄ ብቻ ነው። ስለዚህ ይምጡና ይግዙ የሚለው አሰልቺ መንገድ እዚህ ጋር በፍጹም አይሰራም። እሺ፣ ትኩረታቸውን ያዝን እንበል። ቀጥሎ ምንድን ነው? እዚህ ጋር ነው ብዙ ሰው የሚሳሳተው። ደንበኞች እኮ ምርት አይገዙም። የሚገዙት ለችግራቸው መፍትሄ ነው። ይህንን ስነ ልቦናዊ እውነታ መረዳት በጣም ወሳኝ ነው። ይሄ በጣም ምርጥ ምሳሌ ነው። ልብስ የሚሸጥ ሰው ይሄ ቀሚስ ከጥጥ ነው የተሰራው ከሚል ያንን ቀሚስ የለበሰች ሴት እንዴት በራስ መተማመን እንደሚሰማት፣ እንዴት ሁሉንም አይን እንደምትስብ የሚያሳይ ታሪክ ቢሰራ በቃ ሸጠ ማለት ነው። እኛ ሀገር ደግሞ በተለይ ታሪክና ድራማማ በጣም ነው የሚሸጠው። እናም ወደ ሶስተኛው እና ምናልባትም በኢትዮጵያ ገበያ ውስጥ ትልቁ እንቅፋት ላይ ደርሰናል። እሱም የመተማመን ጉዳይ ነው። ይህንን መሰናከል ካለፍን ሁሉም ነገር ቀላል ይሆናል። እያንዳንዱ ኦንላይን ሊገዛ ያሰበ ሰው ጭንቅላት ውስጥ የሚመላለስ ጥያቄ ይሄ ነው። እውነት ይሄ ድርጅት አለ? ፎቶ ላይ የማየውን ነገር ነው ማገኘው? ከከፈልኩ በኋላ ብቻ በረብርስ? ይህ ስጋት ሁሌም አለ። ታዲያ ለዚህ ስጋት መፍትሄው ምንድን ነው? በጣም ቀላል እና ኃይለኛ መፍትሄ፣ ምስክርነት። ከዚህ በፊት የገዙ ደስተኛ ደንበኞች ስለ ምርቱ ሲናገሩ ማሳየት። አንድ ደስተኛ ደንበኛ ከ100 ማስታወቂያ በላይ ይሸጣል። ይሄ ሽያጭን በአንድ ጊዜ እጥፍ ሊያደርግ የሚችል ኃይለኛ መሳሪያ ነው። እስካሁን ያየነው የሰው ልጅ ስነ ልቦና ላይ ያተኮረ ነው። አሁን ደግሞ እስኪ ከጀርባ ያለውን ቴክኒካል ሚስጥርን መልከት። እነዚህ ፌስቡክ እና ቲክቶክ አልጎሪዝም የሚባሉት ነገሮች እንዴት ነው ለኛ እንዲሰሩልን የምናደርገው? ሚስጥሩ ይሄ ነው። አልጎሪዝሙ የሚወደው ሰዎች ቪዲዮ ላይ ብዙ ጊዜ እንዲቆዩ የሚያደርግ ነገር ነው። ስለዚህ አጭርና ፈጣን ቪዲዮ መስራት፣ በየ2 ሰከንዱ ምስሉን መቀየር፣ ቁልፍ ቃላትን ቪዲዮ ላይ መጻፍ፣ እነዚህ ሁሉ ሰውየው ቪዲዮውን እንዳያሳልፈው ያደርጋሉ።
ብዙ ሰው ባየው ቁጥር ደግሞ አልጎሪዝሙ ለበለጠ ሰው ያሳየዋል። እሺ፣ ይሄንን ሁሉ ስናገር ብዙ ሰው አሁን ጭንቅላት ውስጥ የሚመጣው አንድ ጥያቄ አለ። ይሄ ሁሉ ጥሩ ነው፣ ግን እኔ እኮ ለማርኬቲንግ የሚሆን ትልቅ በጀት የለኝም የሚለው የተለመደ ስጋት። ግን እውነታው ይህ አይደለም በጭራሽ። ይህንን ገበታ መልከት ባህላዊ ማስታወቂያ፣ ቢልቦርድ፣ ቴሌቪዥን በጣም ውድ ነው። ዲጂታል ማርኬቲንግ ግን እጅግ በጣም አነስተኛ በሆነ ወጪ ሊሰራ ይቻላል። ይህንን በደንብ ልብ ማለት ያስፈልጋል። በትክክለኛ ስልት፣ በትክክለኛ ታሪክ የተሰራ አንድ የ40 ሰከንድ ቪዲዮ በሺዎች የሚቆጠር ብር የወጣበት ቢልቦርድ ሊያመጣ የማይችለውን ውጤት ሊያመጣ ይችላል። የዲጂታል ማርኬቲንግ ዋጋው የሚለካው በፈጠራ እንጂ በገንዘብ መጠን ብቻ አይደለም። እንግዲህ ወደ ማጠቃለያው እየደረስን ነው። አሁን ያለንበት ጊዜ የውሳኔ ጊዜ ነው፣ የለውጥ ጊዜ ነው። መሳሪያዎቹ ከመቼውም ጊዜ በላይ ተደራሽ ሆነዋል። የኢትዮጵያ ገበያ በጣም በፍጥነት እየተለወጠ ነው። ብዙ ቢዝነሶች፣ ብዙዎች እነዚህን ቀላል መሳሪያዎች ተጠቅሞ ሚሊዮነሮች እየሆኑ ነው። እድሉ ለሁሉም ክፍት ነው። ጥያቄው ከዚህ እድል የትኛውን ድርሻ ነው የኛ የሚሆነው የሚለው ነው። ይሄ ነው ዋናው መልእክት። ለውጥ የሚመጣው ከውሳኔ ነው። እናም አሁን ጊዜው ጠንካራ የመስራት ብቻ አይደለም፣ በጭራሽ። አሁን ጊዜው ብልህ ሆኖ የመስራት ነው። እናም የመጨረሻው ጥያቄ ይሄ ነው። የቢዝነሳችንን የስኬት ታሪክ ለምን አብረን አንጽፍም? ይህ ተራ ጥያቄ ሳይሆን አቅምን አውጥቶ ለመስራት የቀረበ የጋራ ጥሪ ነው።